ጀምሪ። ሰላም ፕሮፌሰር ፖል ነኝ። አሁንም የምንገኘው ሱሉልታ ነው። እንግዲህ ሱሉልታ ፍቅር ሀገር ናት። እሁድ ነው። ትንሽ አየር ለመውሰድ ነው ከቤልጂየም የመጣሁት። ቅርብ ጊዜ ነው የመጣሁት። ሀገሬ በጣም ናፍቃኛለች። እንግዲህ በጣም ኢንጆይንግ ነው። በቃ ፍሪ መሆን አለብህ በላይፍ ውስጥ መጨነቅ ምናምን አያስፈልግም። ጓደኛ የሴት ጓደኛ ምንም የለንም። እንግዲህ እዚህ ጋር እያያችሁ ያላችሁ ሰዎች እስቲ ይኸው አጣጭ ሶስት ጉልጫ አራራችሁ እንኳን ወደ ሰፊው የኢትዮጵያ ምድር በሰላም መጣ እንላለን። ቤልጅየም ከመጡ ትንሽዬ ሳምንት ነው የሚሆናቸው። እውነት ነው፣ የቤልጅየም ሰው ናቸው፣ የቤልጅየም ነዋሪ ናቸው። ፕሮፌሰር ፖል ይባላሉ። የራሳቸው ድርጅት ፖል ኢንጂነሪንግ ፒኤልሲ የሚባል አላቸው እና ጎግል ላይ ሰርች ብታደርጓቸው የሚገኙ ሰው ናቸው እና በብዙ ነገር ያግዟቸዋል የሚል ነው። እኔ ዛሬ በማግኘት በጣም ይህን ታላቅ ሰው በማግኘት በጣም ደስ ይለኛል። እና ፖል እስቲ እዚህ ጋር የሚጨምሩት ነገር ካለ? ጥሩ ነው። እንግዲህ ድርጅታችን የተለያየ አይቲ ዘርፍና ኢንጂነሪንግ ዘርፍ ላይ ይሰራል። ለዚህ ታዳሽ ኃይሎች ከሶላር ጋር በተገናኘ አይቲ ኮንሰልታንሲ ኢንስታሌሽን ሰርቪስ ሙሉ በሙሉ እንሰራለን። ከኛ ጋር መስራት ፍላጎት ካላችሁ ከታች ካለው ስልክ ኮንታክት ኦፊሳችን ማምጣት ትችላላችሁ። እንግዲህ ፊቸር ኢትዮጵያ ብራይት እንዲሆን ነው የሚፈልገው በ2030 ኢንጂነሪንግ ልክ እንደ አማዞን ልክ እንደ ፌስቡክ ተወዳዳሪ መሆን ነው የሚፈልገው። ይሄ ደግሞ ይቻላል። ይሁን ሆነ በሀገሬ ልጆች አይሆፕ ለፊቸር ብዙ ነገር እንሰራለን። ታንክ ዩ በጣም እናመሰግናለን። የስ ዊ ካን ይላል ይህ ታላቁ የአሜሪካ ሰው እና ህልማቸው ራዕያቸው እንደሚሳካ ምንም ጥርጥር የለውም። በዚሁ አጋጣሚ እኛም እንዲሳካውለት ምኞታችን ነው። ይሳካል እንላለን እና እናመሰግናለን። ታንክ ዩ እኛም እናመሰግናለን።